የፊት መጨማደድን ለመከላከልና ቆዳን በጤናማ ሁኔታ ለመጠበቅ ዋናውና ቁልፍ መፍትሄ የፀሐይ ብርሃን መከላከያ ሰንስክሪንን መጠቀም ነው። የቆዳ መጨማደድ 80% የሚሆነው በፀሐይ ጨረር የሚመጣ ችግር ነው። ታዲያ መከላከያ መንገዶቹም እጅግ በጣም ብዙ ናቸው። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? በዚህ ቪዲዮ ላይ የምንመለከተው የብዙዎቻችን ችግር የሆነውን ያለ እድሜ የቆዳ መጨማደድን እንዴት መከላከል እንደምንችልና አንድ ድንቅ ማስክን ይዤላችሁ መጥቻለሁ። ይህ ቪዲዮ ለብዙ ሴት እህቶቻችን ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ አጋሯቸው። እንዲሁም ቪዲዮውን ስትጀምሩት ሰብስክራይብ ማድረጋችሁን በቅድሚያ አረጋግጡ። የቆዳ መጨማደድ በብዙዎቻችን ላይ የሚከሰት ችግር ነው። ነገር ግን ችግሩ ያለ እድሜ በሚሆንበት ሰዓት ነው። የቆዳ መጨማደድ ያለ እድሜ የሚመጣበት ዋና ዋና ምክንያቶች የምንጠቀማቸው የፕሮዳክቶች መጠን፣ እንዲሁም በብዛት ለፀሐይ ጨረር መጋለጥ፣ የአመጋገብ ሁኔታ እንዲሁም የተመጣጠነ ምግብን አለመመገብ በዋነኝነትና በመጨረሻም የውሃ እጥረት ነው። ታዲያ እነዚህን ችግሮች እንዴት መፍታት እንደምንችልና አንድ ድንቅ ማስክን በዚህ ቪዲዮ ላይ ነግራችኋለሁ። ለፊት መጨማደድና ለቆዳ ጥራት ተመራጭ የሆነውና በቤት ውስጥ በቀላል የሚዘጋጅ ቁጥር 1 ውህድን ልንገራችሁ። ይህም የሚያስፈልገን የእንቁላል ነጩ ክፍልና አንድ የሻይ ማንኪያ ማር ነው። እነዚህ በጣም አስፈላጊና ለቆዳችን ፕሮቲኖችን የሚያቀርቡ እጅግ በጣም ድንቅ ውህዶች ናቸው። ብዙዎቻችን ግን እነዚህ ምስጢሮች አናቅም። እንቁላል እጅግ በጣም በውስጡ ከፍተኛ ፕሮቲን ያለው በመሆኑ ቆዳን ያለሰልሳል፣ የቆዳ ወዝን ይጨምራል፣ እንዲሁም ውብና ማራኪ ቆዳ እንዲኖረን ያደርጋል። ማር ደግሞ በተፈጥሮ አንቲባክቴሪያ ስላለው የቆዳችንን የተለያዩ ባክቴሪያዎችን ከቀዳዳዎች ውስጥ ለማስወገድ ይረዳናል። እነዚህን ውህዶች አንድ ላይ በማደባለቅ ቆዳ ላይ መቀባት ተአምርን ይሰጠናል። በተለይም ያለ እድሜ የሚመጣ የቆዳ መጨማደድን በከፍተኛ ሁኔታ ይከላከላል። አዘገጃጀቱም የእንቁላል ነጩን ክፍል በሳህን ላይ ለብቻ ለይቶ ማስቀመጥ፣ በውስጡም አንድ የሻይ ማንኪያ ማርን መጨመር ነው። ታዲያ ይህን ውህድ ፊታችሁን በሚገባ በደንብ ከታጠባችሁ በኋላ በፊታችሁ ላይ አዳርሳችሁ መቀባት ነው። ከ15 እስከ 20 ደቂቃ ካቆያችሁት በኋላ ፊትን ለብ ባለ ውሃ በንጹህ ሳሙና ሳታስነኩ መታጠብ ነው። ታዲያ ይህ ውህድ ለፊታችን የሚሰጠውን ጥቅም ልንገራችሁ። እጅግ በጣም የቆዳ መጨማደድን ይከላከላል፣ የቆዳ መስመሮችን ያጠፋል፣ እንዲሁም በጊዜ ሂደት የቆዳ ነጠብጣቦችን የማደብዘዝ ድንቅ ተአምር አለው። አንድ እንቁላልን ነጩን ክፍል በመጠቀም እንዲሁም አንድ ማንኪያ ማርን በውስጡ በመቀላቀል ቆዳችን ላይ መቀባት እጅግ በጣም የቆዳ መጨማደድን በዋነኝነት የሚከላከል ድንቅ ማስክ ነው። ይህንን በማድረግ የቆዳ መጨማደድን በቀላል መንገድ መከላከል ትችላላችሁ። በተለይም ያለ እድሜ የቆዳ መጨማደድ የሚያስቸግራችሁ ሴቶች ይህን ውህድ ለ1 ወር ብቻ ተጠቅማችሁ ተአምርን ማየት ትችላላችሁ። ታዲያ በቶሎ ለውጥ ካላያችሁ በሚገባ በተከታታይ ለ1 ወር መቀባት አስፈላጊ ነው። ይህንን ለ1 ወር ከተጠቀማችሁ በኋላ የቆዳ ልስላሴ ይጨምራል፣ የቆዳ መጨማደድ ይቀራል፣ የቆዳ መስመሮችን ያጠፋል፣ ማራኪና አንጸባራቂ ፊት እንዲኖር ያደርጋል ማለት ነው። ይህ ውህድ እጅግ በጣም ድንቅና ተአምራዊ ነው። ሁላችሁም እየሰራችሁ በቤታችሁ ውስጥ በቀላል መንገድ መጠቀም የምትችሉት ነው። የሚያስፈልጋችሁ 2 ነገር ብቻ ነው ማለት ነው። አንድ እንቁላልና አንድ የሻይ ማንኪያ ማር ማለት ነው። ማር የማታገኙ ከሆነ በማሩ ፋንታ ቡናን መጠቀም ትችላላችሁ። ቡናም እጅግ በጣም ጠቃሚ ሚነራሎችን በውስጡ የያዘ ስለሆነ ከእንቁላል ጋር አድርጋችሁ መቀባት ትችላላችሁ። ነገር ግን ማርን የምታገኙ ከሆነ ማር ቢሆን እጅግ በጣም ተመራጭ ነው ማለት ነው። በዚህ መልኩ በቀላል መንገድ የፊት መጨማደድ ካስቸገረሽ ይህንን በመቀባት ብቻ በ1 ወር ውስጥ ለውጥን ማየት ትችያለሽ። ታዲያ ይህ ቪዲዮ ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ አጋሩ። የቆዳ መጨማደድ ላስቸገራት እህታችሁ እንዲሁም ጓደኛችሁ ሼር አድርጉላቸው። በዚህ ቪዲዮ ላይ ጥያቄ፣ ሀሳብ ካላችሁ እንዲሁም እንዲሰራላችሁ የምትፈልጉት ቪዲዮም ካለ ኮመንት ላይ አስቀምጡልኝ፣ በሚገባ እመልሳለሁ። ከኔ ጋር በአዲስ የጤና ትምህርት እንዲሁም የውበት ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።